ሰላም የከናቲጋ ቤተሰቦች ያገሬ ልጆች ኢትዮጵያኖች ኤርትራኖች ዲያስፖራዎች how you doing ብያለሁ yes ከዚህ በላይ የለኝም ያለችኝ እንግሊዘኛቺ ስለሆነች አው ባይ ዘ ዌይ እንግዲህ እንግሊዘኛ ለምዷል ብላችሁ እንዳታስቡ እንደው መሮኛል መዋጡ መረረኝ ይያልኩ ነበር በየሄድኩበት በረር ስል ለማሳልፈውና እንግሊዘኛ መዋጥ መሮኛል ጥሬ ስጋም አምሮኛል ስል ማን ቢጠራኝ ጥሩ ነው ምስክር ሬስቶራንት ጠርተውኛል እኛ ጋናና እስኪ ጥሬ ስጋን ቆረጥ ያደረክ እስኪ ብላልን እንግሊዘኛ ማጥጡም የሚዋጣውን እኛ እናሳያለን ብለው ዛሬ ጠርተውኛል አብረን እንገባለን እንግዲህ ውስጥ ላይ ምን እንዳላቸው እናያለን ባይ ዘ ዌይ ትንሽ ነገር አይደለም ያላቸው ብዙ ነው ያላቸው ከዛ ጥንቅ ጀምሮ የፀጉር ቤት አላቸው እዚህ ጋር ምስክር ሬስቶራንት አላቸው ቀጣይ ደግሞ ማርኬትም አላቸው ሁሉንም ነገር አንድ ላይ ሰብሰብ አድርገው በርንስቪል ሚኒሶታ ጋር ነው የሚገኙት ሎኬሽኑ ደግሞ ጽፍላችኋለሁና ገብተን እናያዋለን የሌለ ነገር የለም አሉ የሌለ ነገር የለም ማርኬት ውስጥ ሰናፍጭ ብትል ቡላ ብትል አተር ብትል ክክ ብትል አሹቅ ብትል በቃ ሙሉ እንዴት እንደዚህ ይቻላል እንዴ ያልኩ እና ላኩልን ስንላችሁ አንዳንዴ አትኮርሩብን እኛ ከፈለግን ያው ገዝተን መጠቀም እንችላለን እዚህ አለ አሳያችኋለሁ አሁን እንገባለን ሬስቶራንት ደግሞ እየጠበቀኝ ነው ርቦኛል ያው ከነጋም አልበላው እስቲ ገብተን አብረን እናያዋለን ተከተሉኝ ባይዛው ኳስ እየመጣ ነው እና ለኳሱ ደግሞ በደንብ ተዘጋጅተው እየጠበቋችሁ ነው ኦስፋና ኳስ ሁሉም እዚህ መጥቶ ኳስ የሚያይበት ታይም ነው የኦስፋናም ኳስ አለ ታዲያ በዛ ታይም ምንድነው የምትጠብቁት እዚህ ትመጣላችሁ ከማርኬት ትገዛላችሁ እዚህ ትበላላችሁ ጥሬያችሁን ይዛችሁ ሁላ ወደ ቤት የምትሄዱት አዘጋጅተናል እዛ ጋር ጸጉራችሁን ትጎነጎናላችሁ ሰብሰብ አድርገው ሁሉንም አንድ ላይ አድርገው እየጠበቋችሁ ነው ለኳሱ ያው ለኳስ ሁሉም ይመጣል መጥቶ ደግሞ እዚህ በርንስቪል ላይ የምንገናኝ ይሆናል አብራችሁን ግቡ እኔ ማውን በላለሁ እስቲ ደስ ይበላችሁ ናቲ ሊበላ ነው በሉ ደስ ይበላችሁ እንግባ እንግዲህ እዚህ ጋር ምግቡን እየጠበቅን ነው እንደዚህ በሐሳብ በትካዜ ያው አብረን ነው የምንጠብቀው ቆንጆ ምግብ ነው ያዘዝኩት እስኪ እናየዋለን ደርሷል ይኸውላችሁ እንደምታዩት ፓፓ ቆንጆ ጥሬ ያለው ሸክላ ጥብስ እንደገና ክትፎ አረ ይሄንማ ብቻዬን አልችለውም እንደዚህ ቅቤያችንን ነስንሰናል ጥሬያችንንም ጎርሰናል ያሚ አረታውኝ በጣም ይጣፍጣል ደሞ ወደ ቤት መውሰድ ስትፈልጉ የታረደ ሰንጋ ቆንጆ ስጋ ሐሙስና ቅዳሜን ከአዋዜና ሰናፍጭ ጋር አድርገን ይዘንላችኋል ወደ ቤት ወስዳችሁ ስትፈልጉ ጥብስ ካልሆነም ደግሞ በጥሬው ብልት አረዝም በላበላሉና ትንገራቸው እሺ እንግዲህ እዚህ ጋር ደግሞ የተለያዩ አይነት እንጀራዎች ናቸው ያሉት የተለያየ ባይነት የምትፈልጉት አይነት ብዙ አይነት ስለሆነ ያው እንግዲህ ዘርዝረንም አንጨርሳቸውም ብዙ አይነት ናቸው እንደገና ደግሞ ሜሞሪ አገር ቤትን ማስተዋወስ ፈልግ ደግሞ ምን አይነት እንዲህ አይነት መሶብ ሳሎን ቤት አሜሪካ መጣ ደቅ ታደርገዋል እንደዚህ ለሜሞሪ ይሆናል እንደገና በትሪ መብላት ለምትፈልጉ እንደዚህ አይነት አለ ምጣድ አለ አሁን ቡላ ለበለስ እንደገና አይወለ እዚህ ይሄ አሁን የገንፎል ትላል ቡላ የሌላ አይነት ነገር የለም እኔ አሁን እዚህ እንደዛ አልመሰለኝም ነበር የአጥሚት እህል አለ በሱ አለ እንደገና ስታልፈ ፈንዲሻ ሱፍ አለ እና ደግሞ እዚህ ውስጥ አይነት የሌላ አይነት ቅመም የለም ባይዘቤ ኮረሪማ ሰናፍጭ አተርክክ ቁንዶ በርበሬ ምን በርበሬ የሌላ አይነት ነገሮች ቂንጬ ሁሉም እዚህ አለ እና ባቄላ ይሄውን ተቀቅሎ አሹቅ ማለት ነው አሹቅ የት ነው ይሄዳለች አንተ ቤት ተቀምጠ ይሄኛው ባቄላ አክቹአሊ አይነቶች ስላሉትም ነው እንደገና አይደለም ሽምብራ ራሱ
እንግዲህ በዚህ ሱፐርማርኬት ውስጥ የተለያየ አይነት እቃዎችን ታገኛላችሁ። ከኋላ እንደምታዩት ኢትዮጵያዊ የሆኑ የሸክላ እቃዎች አሉ። እንደገናም ደግሞ ለትዝታ ከፈለጋችሁ አቦለድ አለ። ልጅነቴ ማር ነው ተቴ የምትሉበት። ከሱ ውጪ ደግሞ እንደዚህ ካስታወሳችሁ ብስኩት አለ። ባይዘዌ ብስኩት ራሱ አለን። ከዛ ውጪ ነው ሳምቡሳም አለ። ሳምቡሳም እንደነዚህ አይነት የአገረኛ የሆኑ ነገሮችን በሙሉ ሰብሰብ አድርገን ይዘናል። በስተመጨረሻም እንግዲህ ጸጉር ቤት አለን። ብዙ ሰዎችን የሚይዝ በቆንጆ ሁኔታ አድርገው ፍሪዝ ነው፣ ስትሬት ነው፣ ሹሩባ ነው፣ ቁጥርጥር ነው፣ ሁሉንም ይሰሯችኋል። እንደገናም ደግሞ እንግዲህ ሂውማኔሮች አሉ። እንደዚህ እንደምታዩት የተለያየ አይነት ቆንጆ ብዙ ሂውማኔሮች አሉን። እናንተ ብቻ ጎራ ማለት ነው። እንዳልኳችሁ እንግዲህ እኛ ጋር የሌለ ነገር የለም። ልክ እንደዚህ ደግሞ ሺፎኖችንም ይዘናል። የተለያየ አይነቶች በአይነቱ ቆንጆ የሆኑ አንተም ለሚስት አንቺም ለራስሽ ቢሆን መግዛት ትችላላችሁ። እንግዲህ ቤተሰቦች ሁሉ በአንድ የሆነ ቦታ ሰብሰብ ያለበት ጋር ዛሬ ቆንጆ ምሳ እየበላን ጥሩ ጊዜ ያሳልፈናል። ምስክር ሬስቶራንት በርንስቪል ሚኒሶታ ነው የሚገኘው። እዚህ ጋር ሎኬሽኑን ጽፌላችኋለሁ። እናንተ መታችሁ ሞክሩት። ቆንጆ ምግቦች አላቸው። ማርኬትም አለ። እንደገናም ደግሞ ጸጉር ቤት አለ። ባይዘው ደግሞ አሁን ኢስፋና ኳስ ከጁላይ 7 እስከ ጁላይ 4 ድረስ ይከናወናል። በዛም ጊዜ እዚሁ እንገናኛለን። ጥሬያችንን እየቆረጠን ምሳችንን በልተን ከማርኬቱም ከጸጉር ቤቱም ጎራ እያለን ጥሩ ጊዜ እናሳልፋለን። አብራችሁኝ ስለቆያችሁ አመሰግናለሁ። ይመቻችሁ።